መጥፋት ታይቶኝ ከዚያ ጣራው በይቼ ደስ ብሎህ ነበር አግኝተህ እፎይታ ለምን ነው ዛሬ ሲሆንከው ከርታታ ተመለስ 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 ልጄ ሆይ ተመለስ 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 ልጄ ሆይ በእኔ ተማምነህ ስትመላለስ በእንባ በጸሎት ቀርበህ ስትታደስ የነበረህ ውብ መልክህ የታለ? ናና ታረቀኝ ጸጋዬ እያለ ተመለስ 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 ልጄ ሆይ ተመለስ 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 ልጄ ሆይ የፍቅርን ወንጌል ለሌላው ሰብከን ሸክማቸው ከብዶ ለጠፉት አልቅሰን መስክረህ ወደ ሕይወት አምጥተን ሳይ አዝናለሁ አንተ ግን ኮብልለህ ተመለስ 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 ልጄ ሆይ ተመለስ 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 ልጄ ሆይ ቤቴን ናፍቆህ ብትመለስልኝ ይቅርታ ፈልገህ ብትመጣልኝ የምህረት እጄ ትዘረጋለች የፍቅር እንባም ዓይኔ ታፈሳለች ተመለስ 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 ልጄ ሆይ ተመለስ 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 ልጄ ሆይ የጠራውን መስሎ መኖር መጋደሉን ፈርቶ የገባለትን ቃልና ተስፋውን ዘንግቶ የሞት ልጅ የነበረ ከጥፋት የዳነ የተሰዋለትን ኢየሱስ ያን አዳኙን ከዳ የባዘን ፈላጊ አምላክ የምህረት አምባ ለጠፉትም የምታነባ ከሕይወት ወደ ሞት ከረፍት ወደ ጭንቀት የሄደውን መልስ እባክህ ጌታ ወደ መንጋ በረት ተዋግቶ የማረከውን ያን ስመጥር ጀግና ጌታውን ሊያስገብር ቆርጦ ተሰልፏልና ጠላት ከባሻገር ቆሞ ቅናት እያጋየ አሽክላውን ዘርግቶበት
የምህረት አምባ ለጠፉትም የምታነባ ከሕይወት ወደ ሞት ከረፍት ወደ ጭንቀት የሄደውን መልስ እባክህ ጌታ ወደ መንጋበር በአምላኩ መቅደስ ውስጥ ሆኖ ተማምኖ ያገሳ ገናናነቱንም ሲያውጅ የይሁዳን አንበሳ እንግዳ ነገር ወሰደ ነዝንዞ ጨቅጭቆ ጸጋ ክብሩን አድላጭቶ እጅግ አስጨንቆ የባዘነውን ፈላጊ አምላክ የምህረት አምባ ለጠፉትም የምታነባ ከሕይወት ወደ ሞት ከረፍት ወደ ጭንቀት የሄደውን መልስ እባክህ ጌታ ወደ መንጋበር ጥቃቅኑ ነገር ሁሉ ጉልበቱን ከርክሮ ጤናውን እየሰረቀበት በሕመም ደንዝዞ የክህደት አውሎ ነፋስ በሕይወቱ ነፍሶበት ከወይኑ ግንድ ገነጠለው ፍሬ እንዳይገኝበት የባዘነውን ፈላጊ አምላክ የምህረት አምባ ለጠፉትም የምታነባ ከሕይወት ወደ ሞት ከረፍት ወደ ጭንቀት የሄደውን መልስ እባክህ ጌታ ወደ መንጋበር የሄደውን መልስ እባክህ ጌታ ወደ መንጋበር በሰይጣን ሽንገላና ማታለል በሰነበተ የኃጢአት ልምምድ ከእግዚአብሔር እውነት በመንሸራተት ከብርሃን ወደ ጨለማ ከሕይወት ወደ ሞት ከዘላለማዊነት ወደ ጊዜያዊነት ለሄዱ ሁሉ ክርስቶስ ዳግመኛ በልባቸው ደምቆ እንዲሳል የልባችን ጩኸትና ጸሎት ነው። በመጨረሻም በቃለ ዓዋዲ አገልግሎት የፊት መሪ የሆነው አገልጋይ መምህር አሰግድ ሳህሉ ዘማሪ ሐዋስ ተገኝ ወደ ኦርቶዶክስ የተመለሰበትን ዋነኛ ምክንያት በማለት በጉባኤው መካከል ያስተላለፈውና በቃለ ዓዋዲ ቴሌቪዥን የተሰራጨው መልእክት የብዙዎችን ልብ የነካና የብዙዎችን ውዝግብ ያጠራ ነበር። መልእክቱን እንዲህ በማለት ይጀምራል። ያው እንደው ደስ አይልም፣ ግን እውነት ነው። ወቅቱ በውል ቀንና ሰዓት አላስታውሰውም፣ ግን ከ7 ዓመት በፊት ነው። ከ7 ዓመት በፊት አንድ ህልም አየሁ። ህልም ነው፣ ህልም አላሚ አይደለሁም። ያው እግዚአብሔር ቃል ከሚመራቸው ሰዎች ነኝ። ለህልም የተለየ ትርጉም ሰጪ አይደለሁም። አንድ ህልም አየሁ። ያ ህልም ምንድነው? እንደዚህ ቀጥ ያለ አስፋልት፣ በዛ አስፋልት እኔ እሄዳለሁ፣ ወንድሜ ሐዋዝ ከዛ ይመጣል እና ይሄ ፊት ለፊት ታይታችሁ እንደምታቅፉት ሰው አለ አይደል? ሰላም የምትሉት እና ፊት ለፊት እየመጣ ነውና እያየኝ ይመስለኛል አጠገቤ እስኪደርስ እና ሰላም ልለው ስል እጥፍ አለ። በኋላ እንባው ጠብጠባለና መጥቶ ጉልበቴን ይዞ በስር ተንበረከከ። አይተኸኛል፣ ህልም አይደለም አይተኸኛል አለ እና በጣም አለቀሰ። ምንድን ነው የሆንከው አልኩት። አይ አንተ አታውቅም፣ ብዙ ነገር ውስጥ ነው ያለሁት አለኝ እና ልጅ ተመለሰ ተስተካከለ ብዬ አሰብኩ። በቃ እግዚአብሔር የጠራኝ በዚህ አገልግሎት ነው፣
ወንጌልን የሰማሁት ካንተ ነው፣ ያስተምረኸኛል፣ በድያለሁ፣ እውነቱን ስላልተነገርኩ ከዚህ በኋላ እግዚአብሔርን ያሳየ የትም አልሄድም አለኝና ተስማምተን ቆየን ማለት ነው። ከዛ ባሻገር የሆነ ጊዜ አንድ ማህበር ለማደራጀት የሆኑ ሰዎች በስውር ይሽለኩለካሉ። ማህበሩም ተደራጀ። አሁን ፈርሷል። ያ ማህበር ሲደራጅ በስውር ከሚሰበሰቡ ወንድሞች መካከል አንዱ እሱ ነው እና እንደገና ደግሞ ወደ ሌላ ህብረት ማህበር አሁንም በስውር ሽፍት አድርጓል። አየሁት። ማህበሩንም መመስረቱንም አወቁ። የሆነ ነገር አለ የተፈጠረ የሆነ ነገር እዛ ውስጥ እሱም ተቀጥሮም ጭምር መስራት ጀመረ። ይህንን ማንም ሰው አያውቅም፣ ብዙ ሰው አያውቀውም። በኋላ እዛም አንድ ነገር ተፈጠረና ከዛ ተባረረ። ልክ አይደለም። ስለዚህ ሁለተኛ እንዲህ አይነት ነገር ካደረግ በእኔና በአንተ መካከል ያለው ነገር በአገልግሎቱና በእኛ መካከል ያለው ነገር ወይም በአንተ መካከል ያለው ነገር ይቋረጣል ብዬ ይህን ተናገርኩት። ይሻለኝ እና እዛ ጋር ቆመ እና እኔ በጣም በሰላም እንዳለና አብረን እያገለገልን እንዳለ ነው የማውቀው። እውነቱን ለመናገር አገልግሎቱን እወዳለሁ፣ አክባሪም ነው፣ ንጹህ ፍቅር እንዳለ ነው የሚገባኝ። በደንብ እንዲያድግ እፈልጋለሁ። መልካም ነገር እንዳለኝ ብዙ ሰው እንዳለው አውቃለሁ። በዚህ ልብ ብዙ ነገር ተሸካክመን እንደምንኖር ወይም ተሸክሜው እነዚህ ቀላል አልነበሩ፣ ጥፋቶቹ ቀላል አልነበሩ እና መጨረሻ ላይ አንድ ነገር ሆነ። አሁንም እንደገና ከዚህ ሁሉ በኋላ አሁንም አንድ ህልም አየሁ። እዚህ ግቢ ውስጥ ሆነን አብይ ጉባኤ ኖሮን ወደዛ ለመሄድ ዕቃ የምናስጭንበት አይሱዙ ለማስመጣት እዚህ ጋር ከሰዎች ጋር እያወራን እና እሱ አለ እዚህ ጋር አይሱዙ እኔ ልጥራ ብሎ እንደዚህ ይወጣል። አይሱዙ እንዲህ በርቀት ይታየኛል፣ ግን ወደኋላ ነው የሚሄደው እና አይሱዙ ልጠራ፣ ወዴት ነው የምትሄደው? አይሱዙ ልጠራ ነው፣ መኪና ላመጣ ነው እያለ ወደኋላ ይሄዳል። እንዴ መኪና በዚህ በኩል ያለ ያለው ወዴት ነው የምትሄደው እያልኩት፣ እንዴ ፊት ለፊት ያለው ቀጭኑ መንገድ ይመስለኛል። እየሮጠ ሄዶ አንተ እያልኩ ስሙን እየጠራው ጭልም ያለ ነገር ውስጥ ይገባኛል እና በጠራው አይስማኝም፣ ሄደ። ልቤ በጣም አዘነ፣ ደነገጥኩ። አልነገርኩትም ማለት ህልም አየሁ እያሉ ሁሌ ስለ ህልም ማውራት፣ ከህልም በላይ የእግዚአብሔርን ቃል እየተካፈልን ህልም አየሁ ለእኔ ከቃሉ በላይ አይደለም እና አላልኩትም። ግን አንድ ነገር ሆነ። ምንድነው የሆነው? 2014 ላይ አንድ ሰው ስለሆነ ነገር መጥቶ አወራኝ። ያወራኝ ነገር የሚያስደነግጥ ነበር። በሆነ ድካም ውስጥ እንዳለ የሚያውቀው ነገር እንዳለ ነገረኝ። ከአንተ ውጭ ማን ያውቃል ይህንን አልኩት። አይ ተሬ እንደሚያውቅ ተረፈ፣ መምህር ተረፈ ማለት ነው፣ ተሬ እንደሚያውቅ መረጃው አለኛል። መምህር ተረፈ ጋር ደወልኩና ጠየቁት። እንዲህ አይነት ችግር እንዳለ ታውቅ ነበር አልኩት። ማን ነገርህ አለኝ። አይ እሱን ተወውና ታውቅ ነበር ወይ? አዎ አውቃለሁ። ግን ሰው ምስጢር ብሎ የነገረኝን ምን ብዬ እነግራለሁ? ለእኔ የነገረኝን ምን ብዬ እናገራለሁ እንጂ ከብዶኝ ነው። እኔ በግሌ ላክመው ልረዳው እየታገልኩ ነው አለኝ። ልክ ነው። እኔም ቢሆን ሰው ምስጢር ብሎ ለእኔ ያለኝ ለሌላ ማለት ስለማልችል ተሬ አልፈረድኩበትም። መልካም ተስፋ ያለው ይመስልሃል? የሚስተካከል ይመስልሃል? ልክ ይመስልሃል አልኩና ከእሱ ጋር ተነጋግረን እንደዘጋን ጠራሁት። እሱ መጣ። ከዛ በኋላ በር ዘግቼ እዚሁ ቢሮ እንዲህ አይነት ነገር ሰምቻለሁ፣ እውነቱን ልትነግረኝ እፈልጋለሁ። በእርግጥ ህልሜንም ነገርኩት። ይኸውልህ እንደዚህ አይነት ህልም አይቼ ነበር፣ አልነገርኩህም። ከዚህ በፊት ነግሬሃለሁ፣ ብዙም አውርተናል። ስለ ህልሞቼ አልነገርኩህም። አሁን ግን የህልሜን ፍቺ ያየሁት ይመስለኛል። ስለዚህ የሆነ ጨለማ ውስጥ ነው ያለኸው። ከዚህ ጨለማ እንድትወጣ ምንም እኔ ወንድምህ ነኝ፣ ለማንም አሳልፌ አልሰጥህም። በእኛና በእግዚአብሔር መካከል ሌላ ማንም ሊኖር አይችልም። ስለዚህ እግዚአብሔር ፊት እውነቱን ነገረኝ አልኩት። እውነቱን ነገር አለቀስን። በጣም እጅግ በጣም አዘን። 2014 የመጨረሻዎቹ ወራት እስከ 2015 ገና ድረስ አገልግሎት እንዳያገለግል ንስሐ እንዲገባ በእግዚአብሔር ፊት እንዲሆን አገድ ነው። ትዝ ይላችኋል፣ የማያገለግልባቸው ወራት ነበር። ጉባኤ ሁሉ ጥያቄ ነበር። አንዳንድ ሰዎች እየመጡ ምንድነው ይሄ ነገር ይላሉ። በቃ ኦልሬዲ በእግዚአብሔር ፊት ያለቀ ጉዳይ ስለሆነ ምንም ወሬ አያስፈልገውም። ይሄንን እዛ ጋር አቆምን ማለት ነው። እና አሳዛኙ ነገር ይሄ ከሆነ በኋላ እኔም የማውቀው ያው እግዚአብሔር እንደረዳው ጸልየናል። ጌታ ኢየሱስ ክርስቶስ ማለት በእግዚአብሔር ፊት መቆሚያችን፣ ስለዚህ በክርስቶስ በኩል እግዚአብሔር ምሕረት እንዳደረገለት በማሰብ ጸልየናል። እኔም እንደ ወንድም ተቀብየዋለሁ። 2015 ልደት ላይ የገና በዓል ዋዜማ መርሃ ግብር ነበረ። ያን ጊዜ ያው እስከዛ ድረስ አያገለግልም ነበር። ያን ጊዜ ቢሮ ጠራሁትና እስከዛሬ የነበረህ ነገር ይበቃል፣ አሁን ወደ አገልግሎት ተመለስ አልኩት። በጣም አለቀሰ፣ እጅግ አለቀሰ፣ ተላቀሰ። የዛን ቀን ምሽት ወደ አገልግሎት መጣ ማለት ነው። አሁንም ከዚህ ያለፈውን እኔ ማለት አልችልም፣ በእሱና በእግዚአብሔር መካከል ያለ ስለሚሆን አይጠቅምምን፣ አይረባምን። ግን አሁን የሆነው ነገር ምን ያህል ከነዚህ ሁኔታዎች ጋር እንደሚያያዝ ልነግራችሁ ነው ይሄንን ያነሳሁት። ከዛ በኋላ ተሬ ደወለልኝ፣ በቅርቡ ደወለልኝና አሴ አለኝ፣ በሀዊ ጉዳይ የሰማሁ ነገር አለ አለኝ። ምን አልኩት?
አይ ጨርሷል ወደዛ ለመሄድ ወስኗል፣ ወደዛ ለመሄድ እና ወደዛ ለሄድ ነው እና ይሄ ልጅ እንደው ሳይጠፋ ብትረዳው አለኝ እና ጠራሁት። ቁጭ አድርጌ አወራሁት። ቁጭ አድርጌ ሳወራው ወደ ኋላ ተመልሶ ያኔ ተግሳጽ ባደረግንበት ጉዳይ እናንተ መፍትሄ ያደረጋችሁት መፍትሄ ልክ አልነበረም፣ አንተም ተሬም ፈርዳችሁብኛል፣ ልክ አይደለም ያደረጋችሁት፣ ያ ሆኖ ቢሆን ኖሮ ምንም ብሎ ሌላ ሐሳብ ያወራል። በጣም መንፈስ የተበሳጨ ታውርሃል ማለት ነው። አይኖች እንዲገለጡ ጸልይ። የሆነ ነገር ውስጥ ነው ያለው፣ ማይገባኝ ነገር ውስጥ ነው ያለው። እስራት ነው ይሄ። ይሄንን ከዓመት በኋላ ልታነሳው አትችልም፣ ከዚህ ሁሉ ጊዜ በኋላ ልታመጣው አትችልም። ምንድነው የፈለከው ብዬ በዛ ጉዳይ በጣም ተነጋገር። አወራን ብዙ። ወደ ኋላ ተመልሶ ያው እናንተ እንደዛ ብትሉኝም ከዛ ወዲህ 1 ዓመት ያህል በዛው አይነት ሁኔታ ውስጥ አሳልፌያለሁ አለኝ። እንግዲህ አስቡት፣ እኛ አቁሞ አገልግሎት እንዲቀጥል ካደረግነው በኋላ 1 ዓመት ከዛው ጥፋት ጋር አብሮ ቀጥሏል እና በጣም ያሳዝን ነበር። እኔ እንደታወረ ገባኝ። በቃ በጣም ልቡ እንደተያዘ ገባኝ። ከልብ አዘንኩ፣ እጅግ አዘንኩ። ከጠቅላላው መልእክቱ የምንረዳው ዋነኛ ምክንያት በድካምና በኃጢአት ልምምድ ውስጥ ያሳለፈው ሕይወት መሆኑን እንገነዘባለን። አንዳንድ ሰዎች እንደሚያናፍሱት በመካከላቸው የተፈጠረ ምንም አይነት ግጭትና ጥል የለም። በብዙ ምክርና ተግሳጽ ሊያቀኑት ቢሞክሩም ዘማሪ ሐዋስ ተገኝ አሻፈረኝ ብሎ የጨለማውን መንገድ መርጦ መሄዱን መምህር አሰግድ ሳህሉ እየገለጹት በብዙ ርህራሄና ሐዘን ነበር። የጌታ ምሕረትና ጸጋ እንዲበዛለት የቅዱሳን ሁሉ ጸሎት ነው። በሌላ መረጃ እስክንገናኝ እግዚአብሔር ከሁላችን ጋር ይሁን።